ኢትዮጵያ ያድን የሰላም አምባ ቃሉ ጽኑ ነው ሁሉን ያግባባ ለነዋሪ ምቹ ለአገር ገጽታ። ክቡራትና ክቡራን፣ ዛሬ እዚህ የቆምኩት ስለ አንድ የፖለቲካ ፓርቲ ፕሮግራም ብቻ ለመናገር አይደለም። ዛሬ እዚህ የተገናኘነው ስለ እያንዳንዳችን ቤት፣ ስለ እያንዳንዳችን ልጆች የወደፊት ሕይወትና ስለ እናት ሀገራችን ኢትዮጵያ ትንሣኤ ጣፋንታ ለመወሰን ነው። ይህ የዛሬ የምናበስረው ማኒፌስቶ በቢሮ ግድግዳዎች ውስጥ የተጻፈ ሰነድ ሳይሆን የእናንተን የልብ ትርታ ያዳመጠ የትላንትናው ጽናታችን የዛሬው ትግላችንና የነገውን ድላችን የተሳሰረበት የቃል ኪዳን ሰነድ ነው። እኛ ኢትዮጵያውያን ትላንት ባዶ እጃችን አልነበርንም። የአድዋ ጀግንነት፣ የላሊበላ ጥበብ፣ የአክሱም ስልጣኔ የገነባን ኩሩ ሕዝቦች ነን። ትላንት ዓለምን ያስደመመ ታሪክ ሰርተን አልፈናል። ነገር ግን ያ ታሪካችን ታላቅነታችን ከዘመናዊ እድገት ጋር ሳይጋባ በድህነት በልመና ስም ስንጠራ ቆይተናል። ትላንት ኩሮዎች ነበርን፣ ግን የዳቦ ጥያቄያችን አልተመለሰም ነበር። ከጥቂት ዓመታት በፊት ለውጥ ብለን ስንነሳ ብዙዎች አይችሉም ብለውን ነበር። ነገር ግን ባለፉት ጥቂት ዓመታት ያሳየነው ስኬት የነገው ብልጽግናችን ማሳያ ሁነኛ ጭብጥ ነው። በትላንትናው ጨለማ ውስጥ አባይን መገደብ አይችሉም ተብሎ ነበረ። ዛሬ ግን ታላቁ የህዳሴ ግድባችን ኃይል ማመንጨት ጀምሮ የክብር ማማችንም ሆነዋል። በትላንትናው ድርቅ ውስጥ የስንዴ ተመጽዋቾች ነበርን። ዛሬ ግን በቆላ ስንዴ ልማታችን ራሳችን ችለን ለውጭ ገበያ ማቅረብ ጀምረናል። በትላንትናው ዝገት ውስጥ አዲስ አበባችንና የእኛን ከተማ ወልቂጤ ጨምሮ ሌሎች ከተሞቻችን የቆሸሹ ነበሩ። ዛሬ ግን በኮሪደር ልማት፣ በፓርኮች ግንባታ የውበትና የቱሪስት መዳረሻ እየሆኑ ነው። እነዚህ ስራዎች የሚያሳዩት አንድ እውነታ አለ። ከሰራን ሀገራችን ተምሳሌት ሀገር ማድረግ እንደምንችል ያሳየናል። አሁን የያዝነው ማኒፌስቶ ከእነዚህ ስኬቶች ተነስተን ወደ ላቀ ደረጃ የምንሸጋገርበት ፍኖተ ካርታም ነው። ነገ ልጆቻችን የሰው ሀገር ስደት ሳይሆን የራሳቸውን ሀገር ሀብት ናፍቀው የሚኖሩባት ኢትዮጵያ እንገነባለን። ነገ በዘር በቋንቋ መከፋፈል አብቅቶ በኢትዮጵያ ጥላ ስር የምንበለጽግባትን ሀገር እንገነባለን። ነገ ገበሬው በሞፈርና በቀንበር ሳይሆን በቴክኖሎጂ የሚያርስባት፣ ወጣቱ በፈጠራ ዓለምን የሚገዳደርባትን ታላቋን ኢትዮጵያ እንገነባለን። የተከበራችሁ የፓርቲያችን ቤተሰቦች፣ ውድ የከተማችን ሕዝቦች፣ ታሪክ ትላንት ተጽፈዋል። ዛሬ ደግሞ ታሪክ እየሰራን እንገኛለን። ነገ የታሪኩ ተጠቃሚ የምንሆንበትም ቀን ነው። ብልጽግና ማለት ትላንትና የነበረንን ኩራት ዛሬ በምግብ ራሳችን ከመቻል ጋር ሲገናኝ ማለት ነው። የስንዴ ነዶአችንን የሚያመላክተው ይኸው ነው። ውድ ወጣቶቻችን፣ እናንተ የሀገራችን ብሎም የከተማችን ሞተሮች ናችሁ። ስራ አጥታችሁ ስትቸገሩ፣ ተስፋ ቆርጣችሁ በየሰው ሀገሩ ስትሰደዱ ማየት ለፓርቲያችን ለብልጽግና ትልቅ ህመም ነው። በዚህ ማኒፌስቶ ውስጥ ዋነኛው የፓርቲያችን ትኩረት የወጣቶች የኢኮኖሚ ተጠቃሚነትን በበላይነት ማረጋገጥ ነው። የቴክኖሎጂ ፈጠራዎቻችሁን የምታሳድጉበት ዲጂታል ኢኮኖሚ መገንባት ነው። ስራ ፈላጊ ብቻ ሳይሆን ስራ ፈጣሪ እንድትሆኑ የፋይናንስና የክህሎት ድጋፋችንን በከፍተኛ ሁኔታ የምናሳድግበት ነው። ወጣትነት ለኢትዮጵያም ሆነ ለወልቂጤ ከተማ ሸክም ሳይሆን የብልጽግናችን ዋና ጉልበት ነው። ብሎም ፓርቲያችን ስለሚያምን ነው በስንዴ ነዶ በተለየ መልኩ ትኩረት አድርጎ የሄደበት። ይህም በመሆኑ ውድ የከተማችን ወጣቶች ከብልጽግና ጉዞ ከብልጽግና ፓርቲያችን ስኬት ጎን እንድትሆኑ በዚሁ አጋጣሚ ጥሪ ላቀርብላችሁ እወዳለሁ። ውድ የከተማችን ነዋሪዎች፣ ዘመናዊ ምቹ ሕይወት ለከተማው ሕዝብ በእጅጉ አስፈላጊ ነው ብሎ ፓርቲያችን ብልጽግና በትልቁ ያምናል። ከተማችን ለኑሮ ምቹ፣ ለንግድ ቀልጣፋና ለዜጎች ደህንነታቸው የተጠበቀ እንዲሆን የምናደርገው ጥረት
በኮሪደር ልማት የጀመርነውና መሰረታዊ የሚባሉ የመሰረተ ልማት ጉድለቶቻችን ለማሟላት ስራችንን አጠናክረን የምንቀጥል ይሆናል። እኛ እያልን ያልነው እንሰራለን ሳይሆን የሰራነውን እናሳድጋለን፣ እናሰፋለን ነው። የቤት እጥረት መቅረፍ የኑሮ ውድነትን በዘላቂነት ለማረጋገጥ የዚህ ማኒፌስቶ አብይ ጉዳዮች ናቸው። በመሆኑም እኛም በተለየ ትኩረት የምንሰራቸው ይሆናል። ብልጽግና ማለት ረሃብ የታሪክ ማጣቀሻ የሚሆንባት ሀገር ማለት ነው። ኢትዮጵያን የጀመረችው ጉዞ ይኸው ነው። ብልጽግና ማለት ልጆቻችን በሰላም ወጥተው የሚገቡባት፣ በብሔራቸውም ሆነ በማንነታቸው የማይሸማቀቁባት ታላቅ ሀገር ማለት ነው። እኛ ፍጹም ነን አንልም። ፈተናዎች እንደነበሩብንና ፈተናዎች እንዳሉብን አንሸሽግም። ነገር ግን በፈተናዎች ውስጥ ጸንተን ከስህተቶቻችን እየታረምን ለውጥ ለማምጣት እንደምንችል ባለፉት ዓመታት በተግባር አረጋግጠናል። ፓርቲያችን የሚናገረውን መስራት፣ የጀመረውን መጨረስ ባህሉ ያደረገ ፓርቲ ነው። ስለዚህ አብይ ምስክር ባለፉት ዓመታት የገጠሙንን ፈተናዎች በጽናት ተሻግረን ትላልቅ ፕሮጀክቶቻችንን ዳር ማስደረሳችን ነው። በመሆኑም ሰባተኛ ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ታማኝነት ያለውና በፓርቲያችን አብላጫ ድምፅ አሸናፊነት እንዲጠናቀቅ የበኩላችሁን ኃላፊነት እንድትወጡ አደራ እያልኩኝ እጅ ለእጅ ተያይዘን በጋራ የምናከብራትና የሁለንተናዊ ብልጽግና ተምሳሌት ኢትዮጵያ እንዲሁም የብልጽግና ተምሳሌት የስበት ከተማ ወጥጤን ለመፍጠር ሳታክቱ ከጎናችን እንድትሆኑ አደራ እላለሁ። ፈጣሪ ኢትዮጵያ ሕዝቦቿን ይባርክ። ከልብ አመሰግናለሁ። ኢትዮጵያ